እኔ መንሱር ጀማል ለኔ ሀብታም አይደለም። መንሱር ማለት የገንዘብ ማስተላለፊያ ቱቦ ማለት ነው። ይሄን ሁሉ አታውቁ። ለምሳሌ ሀቢባ የምትባል ልጅ አለች። ቲክታክ አዲስ ህግ አምጥቷል። አንዴ ፊትን ከወሰደ ሁለተኛ መግባት አይችልም። ለምን ይመስላል በማስክ የምትገባ? ሴትዮ ሃይማኖት የላትም። እስላሙና ክርስቲያን ነው ያገባቸው። በዚህ መሰረት እኮ ሙስሊሞች ሊከተሏት አይገባም ነበር። በዚህ ምክንያት እኮ ክርስቲያኖች ሊከተሉ አይገባም ነበር። እንደ ሃይማኖት ጠበቃ እንደ ሃይማኖት አካሄድ ሀቢባ የምትባለው ሰው ሊከተላት አይገባም። የሌለ ባህል በኢትዮጵያኖች የተጠላ የተወገዘ የረከሰ ስራ ነው የሰራችው። እስላም ሂጃብ አርጋ ክርስቲያን መስቀል ያረጋ ጋር ምተኛ ሙርኮኞች ነፃ መውጣት አለባቸው። በድፍረት ልነግራቸው ይችላል። ደፋሩ ነው መውጣት አለባቸው። ማጥፋት አለባቸው። ይችላል ራሱ ልጅቷ እሷን ካላጠፋት አረብ ሀገር ነፃ ይወጣል። ፓስፖርት ታዝባቸዋለች፣ ቪዛ ታስከለክላቸዋለች። ቦሌ አየር ማረፊያ ላይ ሲቀርቡ ያስሯቸዋል። እሷ ናት መረጃ የምትሰጥ። ባይዘው ብዙ ሴቶችን አሳስራለች። መማር አለባቸው። ማአት ዲያስፖራ አሳስራለች። አዝናለሁ ብታምንም ባታምኑ። አገር ውስጥ አብሯት ያለ ደቡብ ጎንደር ደብረ ታቦር አብራት ያደገችልሽ ማስትሬት ዲግሪ ያላት ነግሬያቸዋለሁ። 6 ወር ነው ማዕከላዊ የታሰረች። ያውም መድኃኒት ከውጭ የሚመጣላት ልጅ ናት። 7 ዓመት ልጇን ጥላ አልጋ ላይ ያለች እናቷን ጥላ ነው የገባችው። ከ9 ወር በኋላ አስፈራርተው ነው የፈቷት። አያገባሽም ነው ያለው። 6 የሚሉ ሰዎችን ብሎክ አርጓቸው። እነዚህ ምንም ጥቅም የለም። ተባብረው የሚዘርፉ ናቸው። ተባብረን ይሻል ዛሬ አይዞሽ ሀገሬ ብለው የሚዘርፉ ናቸው። ሀቢባን ስነካ ጉራጌ ለምን ይመጣል? ዘረኛ ስለሆንክ ነው። መንሱር ሲነካ ኦሮሞ ለምን ይመጣል? ዘረኛ ስለሆንክ ነው። ሞጣ ሲነካ ለምን አማራ ይመጣል? ዘረኛ ስለሆንክ ነው። ሞጣ በሰራው ስራ ሲጠየቅ አብረን መምታት ያለብን። ሀቢባ በሰራችው ስራ ስትተች አብረን መምታት ያለብን። ህዝቡን ነፃ ማውጣት ያስፈልጋል። በየትኛው ሀገር ነው ጎበዝ ግማሽ ሚሊዮን ስደተኛ ወደ አረብ ሀገር የሚሄድ? አሜሪካዊ ነው፣ ጃፓናዊ ነው፣ ናይጄሪያዊ ነው፣ ሱዳናዊ ነው፣ ትግራዋዊ ነው፣ ትግራዋይ ኦሮማዊ ነው፣ ጉራጌው ነው። በኢትዮጵያ ኮንቴክስት እኮ ኦሮሞው ነው፣ ጉራጌው ነው፣ ትግሬው ነው፣ ደቡቦች ናቸው አይደሉም። 99.999% 99.99% ኦልሞስት ክሎዝ ቱ 100% የአማራ የገበሬ ልጆች ናቸው ወደ ስደት የሚሄዱ ከኢኮኖሚ ውጭ አማራን ስላደረጉት። ለዚህ ነው የምንቀሰቅሰው እኛ አማራን። ስልጣን ብትይዝ ከዚህ ባርነት ትወጣለህ። ስልጣን ብትይዝ የኢትዮጵያን ስልጣን ከተቆጣጠርክ በየክልሎች ተዘዋዙረ ትሰራለህ የምንለው ለዚህ ነው የምናታግለው። ለዚህ ነው የአረብ ሀገር እህቶቻችንን ነፃ ማውጣት የአማራ ገበሬን ነፃ ማውጣት ነው። ለምን የሚዘረፈው ገንዘብ ይቆምና ለወጡበት እናት አባት አጎት አክስት በሬ ይገዛሉ፣ ማረሻ ይቀይራሉ፣ ቀንበር ይቀይራሉ፣ ሞፈር ይገዛሉ፣ ማዳበሪያ ይገዛሉ፣ የውሃ ፓምፐር ትገዛለች የአረብ ሀገር እህቴ። ሩዝ ቅቀላ ላይ እግሯ እስከሚያብጥ የምታጸዳ የአማራ ልጅ በእነ ሀቢባ ቤት መቀመጥ የለባትም ነው። እንዴት አድርገን ነው ይህን የምናቆመው? ከዚያ ቤት መውጣት አችልም። ለምን? ፓስፖርቷ በኤምባሲ በኩል ትነጠቃለች። ቦሌ ኤርፖርት ላይ ስትወርድ ትታሰራለች። ገንዘብ አምጪ ተብላ ትታለባለች። ምን ማድረግ ነው? ሀቢባን በማጥፋት ግን የአማራን ልጆች ማትረፍ ይቻላል። ዲዩ አግሪ ጋይስ? ይሄ ከሆነ ሄዳችሁ ማዘጋት ማጥፋት ነው፣ ዩቲዩባቸውን ጭምር። ለምን? ህዝቡን አለቀቁማ፣ እምቢ ብለዋል። ስለዚህ አማራ ነፃ መውጣት አለበት። ይሄ ደግሞ የኛ ኃይል ነው። የአማራ ሴቶች ባይዘው የአማራ ህዝብ አለይታ ናቸው። ተሰደዋል፣ ተሽጠው ደግሞ ለቤተሰቦቻቸው አልጋ አልቀየሩም፣ ቆርቆሮ አልቀየሩም፣ በሬ አልቀየሩም፣ ላም አልገዙም።
ማዳበሪያ አልገዙም፣ ካኪ ሱሪ አልገዙም፣ ጎጃም ማዘን አልገዙም፣ ብርድ ልብስ አልገዙም፣ ሳር ቤት ወደ ቆርቆሮ አልቀየሩም። ስለዚህ ሀቢባን በማጥፋት የአማራን ሴቶች ማዳን ይቻላል ማለት ነው። Do you understand, guys? How many people going to Arabic country? Amhara, especially the Amhara people. Why? Because Amhara is failed. ከፖለቲካ ስልጣን ከኢኮኖሚ ስልጣን የተወገደ ማህበረሰብ ነው። that's why እንደዚህ አጥፍተን ነው የምናመጣቸው። እነዚህ ሴቶች እኮ ፋኖ ቢረዱት do you think 500 ሺህ በአመት የሚሄድ ሴት 100 ድርሃም ቢያወጣ ስንት እንደሆነ ታውቃላችሁ? $1 billion. They established their own factory. They established their own business as Amhara women's, as Amhara young women's, as Amhara girls. They can create their own business, their own factory. That's why the fact, this is bitter truth. So, ምን ማድረግ ነው ያለብን? ይሄ ስደተኛ ከነ ሀቢባ ለመነጠል ሀቢባን ማጥፋት ነው። ከምን? ከሶሻል ሚዲያ ምን በማድረግ ዩቲዩብን በመዘጋት ምን በማድረግ ቲክታኳን በየጊዜው በማጥፋት ምን በማድረግ ወጣቶችን በመቀስቀስ መረጃ እንዲያወጡ ስንት ብር እንደሰጡ ከስደተኛ የአረብ ሀገር ስህታችን ምንም በቃ እንቅልፍ ከሌላት ላይ ለአባይ ግድብ ተብሎ እኮ ወንድ ግጅ ተብላ እኮ ተዘርፋለች እህታችን። this is reality። ይሄን ማጥፋት የምንችለው እንደነ መመሪያ ያለው ስናጠፋው ካድሬ ናቸው ብዙ ተከታይ ይዘው እንደነ አሻቦ ነጋዴ መጥፋት አለበት። መንሱር for president, who you are? መንሱር ጀማል ማን አንተ? ማን ላውንደሪ ምሰራለ? ሀቢባን ስትበትናት 1.5 ሚሊዮን አማራ የአረብ ሀገር ስደተኞች 2 ሚሊዮን ተበትናቸው ታዋጣቸዋል። አሊያ ግን ፓስፖርታቸው ይያዛል፣ ኤርፖርት ሲወርዱ ይደበደባሉ፣ ተመልሰው ሲመጡ እንዳይሄዱ ይታገዳሉ። ሲያለቅሱ ደግሞ በቃ ትሰጣላችሁ ትከፍላላችሁ ወይ እንደገባን እንሰጣለን። ስንት ትሰጣላችሁ? 5000 ድርሃም ታመጫለሽ። ኦኬ ላኩኝ። ይሄ በዘመናዊ ባርነት የአማራ ሴቶች ከትምህርት ውጭ ስለሆኑ ተምረውም አማራጭ ስላጡ ሩዝ ቀቃይ ሆነዋል። ስለዚህ እነ ሀቢባን በማጥፋት ከሶሻል ሚዲያ ላይ በዩቲዩባቸው ሁሉ አዘግቶ በማጥፋት አንደኛ የአማራ ልጆች የቆሸሸ ታሪካቸው ዩቲዩብ ላይ እንዳይቀመጥ በፍጥነት ሄዳቸው አዘጉት። ተሳዳቢዎችን በጎንደር ስም በምን አሁን አሉ እዚህ ጡጥቂት የሚያሰሩ እነዚህን ማጥፋት ይቻላል። አጥፏቸው። ያኔ ነው ፖለቲካው መስመር የሚይዘው። ያኔ ነው የአማራ ገበሬ ስደተኛዋ ልጁ ቢቆጨኝ ወይም ደግሞ ጎጃም ማዘነ የምትቀይርለት። ያኔ ነው ከቆጥ ላይ ወርዶ አልጋ ሞዝቦልድ አልጋ ላይ የሚተኘው። ያኔ ነው ከመደብ ላይ ተኝቶ ቁንጫ ከሚበላው ተኝቶ ቆርቆሮ ቤት ሰርቶ ሊሾ በሲሚንቶ የሚቀሰቅስ ልጆ ካረክኮ ቁንጫ አይራባም። do you know guys? ይሄን ማድረግ ትችላለች አረብ ሀገር እህቴ። ቢመራችሁ ሟጡት። ጌም ላይ የሚቀመጡ 6000 ሰው ይዘው ለመዝረፍ ነው። 3 ቲፎዞ አላቸው። ሀቢባ ስትነካ ጉራጌ ይመጣል። ለምን? ጉራጌ ዘረኛ ስለሆንክ ነው እንጂ እኮ ልቀቁ። አንቺ የአማራ ልጆች ልቀቂ ሰርተሽ ቢ ነው ማለት ያለብህ ጉራጌው። እኔ ጉራጌ መልካም ህዝብ ነው። ዘረኞችን ነው የምላችሁ። ጉራነን የሚሉ አሉ። እነዚህ በጣም ጉራጌን የማይወክሉ ካስመራ መጣን ዘራችን ነው የሚሉ እነዚህ በጣም አደገኛ ነው። ይችም የዛው ነው። ሻቢያን አታውቃለች። በጉራጌነት ያደገች ኤርትራዊ ነች። ማወቅ አለብህ አንተ ኢትዮጵያዊ። ስለዚህ የሀቢባን ተከታይ አማራዎች ለቤተሰቦቻቸው በሬ ይገዙ ዘንድ፣ ብርድ ልብስ ይቀይሩላቸው ዘንድ፣ ሳር ቤት ቀይረው ቆርቆሮ ያደርጉላቸው ዘንድ፣ አፈር መሬት ድንጋይ ሞልተው ሲሚንቶ 5 ኩንታል ሲሚንቶ ገዝተው አሸዋ ገዝተው ውሃ እያጠጡ ሊሾ አድርገው ከቁንጫ እንዳይበላቸው የማድረግ የምንችለው ሀቢባን ከሶሻል ሚዲያ ላይ በማጥፋት ይሄን ትክክለኛው አካሄድ ነው። ያ ካልሆነስ አማራ ወደፊትም አንሄድም። የአረብ ሀገር በ3 ሚሊዮን ደረጃ የሚሆን ተይዟል። እዛ
ዲያስፖራው እዚህ ደግሞ ወደ ሀገር ቤት መሄድ ስላለበት ትኩስ እንጀራና ኮንዶሚኒየም አለው ተይዟል በይሉንታ። ምሁራን ደግሞ የወጡበትን ህብረተሰብ ይንቁታል፣ ያንቋሹታል። ጎበዝ ከገበሬ የወጣ እኮ ነው ጠቅላላ አሁን የምታዩት ሳይንቲስት፣ ፕሮፌሰር፣ ሰርጅን። ዋሽንግተን ዲሲ የኔ ጓደኞች አሉ ዶክተሮች፣ የሞጣ ልጆች። they don't care about the Amara peasants and farmers. they don't. የአማራ ዶክተር የትኛውን ገበሬ ነው የሚያዝንለት? የትኛው በድሮን ሲመታ ነው ወጥቶ የሚናገር? የትኛውን ገበሬ ነው ማዳበሪያ የሚገዛለት? የትኛውን ትራክተር ነው የገዛለት? የትኛውን ቴክኖሎጂ ነው ያስፋፋለት? የአማራ የተማረ አካል ቆንጆ ሚስት አግብቶ ቆንጆ ልጆች እየሳመ ከመቀጠሉች እንደውም በዘፈናችን ያፍራል። የአማራ ምሁራን አያበለው በለው የሚል ዘፈን ከመስማት ጡትሽና ምናምን ያምራል ብላ የዘፈነችው የአስቴር አወቀ ጉራጌዋን ዘፈን ቢሰማ፣ የቴዎድሮስ ካሳሁን ዘፈን ለምን ይሰማሉ? ገጠሬ እንዳንባል ያሉ እነዚህ የአማራ ዶክተሮችና ፕሮፌሰሮች ናቸው። የአማራ የተማረ አካል ገበሬውን ክዷል፣ ይንቀዋል፣ የወጣበትን ማህበረሰብ ይንቀዋል። እንደ ሌሎች ብሔሮች መሀይም ይለዋል። አንተ ነህ መሀይም። ያማ ገበሬ በባዶ እግሩ እየሄደ ጎጃም አዘና ጣፍቶ ሞፈር በትከሻው ይዞ እግሩ በንቃቃት በሾክ እየተወጋ 12 ሰዓት ሙሉ አርሶ ቆፍሮ ላቡን ጠብ አድርጎ ማታ የሙቅ ውሃ እንኳ የሚያሞቅለት አጥቶ ጭቃውን አብሮ በጀንድ የሚባል መደብ ላይ ተኝቶ ሲነጋ ደግሞ እዚያችው አንድ ገመድ የተሰጠችው ጋር ይሄዳል። እንደዚህ አድርጎ የተማረ የአማራ ዶክተር አሜሪካ ሲመጣ ፈረንጅ ያገባል። ሀገር ቤት ሲሄድ ያሳደጉትን እንኳ ሰላም አይልም። በእውነት በየአካባቢያችን እስኪ እንፈታተሽ። ትናንት የተማራችሁ 11 ዓመት እዚያ ሀገር መጣችሁ ዶክተሮች የሄዳችሁበትን ሰፈር ነጭ አግብታችሁ ሰላም ያሳደጓችሁን ከአባትና ከእናታችሁ ውጭና ከወንድሞቻችሁ ውጭ ሂዳችሁ አረቄ ሲገዙ ታይታችኋል? ሰላምስ መቻላችሁ? ስለዚህ እኔም ማዝነው ከአማራ ገበሬ ወጣችሁ በስንቅ አስተምሯችሁ በባዶ እግራችሁ ተምራችሁ ሸበጥ ቋጣችሁ የሸበተ የቀረና ዳቦ በልታችሁ የለዘዘ ቆሎ ጥርሳችሁ አልፈጭ ብሎ በልታችሁ ውሃ እንኳን የምትጠጡበት 15 ሳንቲም 25 ሳንቲም በብርጫ ጀሪካ ለሳምንት የሚሆናችሁ ውሃ ሻወርማ አይታሰብም። ያማራ ልጅ በዚህ ደረጃ እኮ ነው አማራ የወደቀው። ጎበዝ ያታላቅ ህዝብ። እኔ እያጋለጥኩ ነው። እኔ አትጥሉኝ፣ ምንም ላረጋችሁ አልችልም። እያጋለጥኩ መሄድ ነው። ይሄን ዶክተር ፕሮፌሰር ነው አልታገሰው። በዚያ ደረጃ በኩራስ ተምራችሁ ጎበዝ አደንቃለሁ። ፒኤችዲ ካገኛችሁ በኋላ ለመሆኑ የቤተሰቦቻችሁን ቤት ቀይራቸዋል? ለመሆኑ ሳር ቤቱን ወደ ቆርቆሮ፣ ቆርቆሮን ወደ ግንብ፣ ግንቡን ወደ ምናምን ጡብ ቀይራቸዋል? ለመሆኑ የፈረንጅ ላም ገዝታችሁላቸዋል? ብዙ ጋት ያላት ጥሩ ምርታማ የሆነች ላም። ለመሆኑ 2 ወይፈን ገዝታቸዋል? ኢንጂነሮችስ ለመሆኑ የውሃ መሳቢያ ማሽን ሰርታቸዋል? ከ3000 ዓመት የበሬ እርሻ አውጥታችሁታል ገበሬው? ከዚያ የወጣው ዶክተር አማራ ከዚያ የወጣው ፕሮፌሰር ክዶታል ህዝቡን። እንኳን ሌላ ባህላዊ ዘፈኑን ለመስማት እንኳ ይቀፈዋል። የፋራ ዘፈን ዝጋ ነው የሚለው። ለሱ አራዳ አስቴር አወቀ ነች። ለሱ አራዳ ቴዎድሮስ ካሳሁን ነው። ለሱ አራዳ ጥላሁን ገሰሰ ነው። የራሱን ካልቸራል ዘፈን እንኳ በጣም ግጥሞቹ ከነ ቴዎድሮስ ካሳሁን በላይ ትርጉም ያላቸው የአማራ ዘፈኖች እኮ ትርጉም አላቸው። ወርቁ አንዱ ዓለም ብታይ ወኔ ነው፣ ጀግንነት ነው። እረ ታየኝ መላ ታየ ብልሃት
በሬውን ጠመንጃ ወይፈኑን ጥይት ማለት ምን ይመስላል? አማራ የሚድነው በነፍጥ ነው ሲል ነው። መጀመሪያ አንድ ህዝብ መታጠቅ አለበት። መጀመሪያ አንድ ህዝብ የፖለቲካ ስልጣን መካፈል አለበት። መጀመሪያ አንድ ህዝብ የደህንነት ተቋም ሊኖረው ይገባል። መጀመሪያ አንድ ህዝብ ስልጣን መያዝ አለበት።